የኔ እንቁ ቤተሰቦች እንዴት ናችሁ? እንግዲህ እንደምታዩኝ ዛሬም አዲስ ነገር ይዤ መጥቻለሁኝ ማለት ነው። ያለውን ሁኔታ ቪዲዮን አይታችሁ ከመጨረሳችሁ በፊት ኮሜንት ታደርጉልኛላችሁ ማለት ነው። እንደምታዩኝ እንግዲህ ነፍሰ ጡር ነኝ። የስንት ወር እንደሆንኩኝ ታሳውቁኛላችሁ። የስንት ወር እንደሆንኩኝ ያወቀ ሰው ከእንቁ ባልትና ፓኬጅ አዘጋጅቻለሁኝ። ያንን ፓኬጅ እሸልማለሁ ማለት ነው። አንድ ሁለተኛ ነገር ደግሞ አዲሱ መጽሐፌ ታትሟል። ስለዚህ ከዛ መጽሐፍ ላይ እሸልማለሁ ማለት ነው። ቀድማችሁ መጽሐፌንም በመግዛት እንድታበረታቱኝ በዚህ አጋጣሚ እነግራችኋለሁ ማለት ነው። በነገራችን ላይ አሁን ይሄ እርግዝናዬ ምን ጠቀመሽ ብላችሁ ብትሉኝ የተለያየ ቢሮ ውስጥ እገባለሁ። የተለያዩ አሁን በአንዳንድ ጉዳዮች እና ትራንስፖርት ላይ ምናምን ውይ ብለው ከመቀመጫ ይነሱልኛል። ቢሮ ላይ ሲሄድ ቀድሞ መቀመጫ ያዘጋጁልኛል ምናምን እና እሱ ነገር በጣም ጠቅሞኛል። ከዛ ውጭ ደግሞ ምን ከበደሽ ብትሉኝ ጫማ ማሰር አልቻልኩም። ጎንበስ ብዬ ለመቀመጥ ራሱ ስተነፍስ አሁን ራሱ ያው እንደዚህ ነው እንትን የሚያደርገኝ እና እግዚአብሔር ይመስገን ጥሩ ላይ ነኝ ያለሁት። እና እስኪ እንግዲህ እስካሁን በኮሜንት ያስቀመጣችሁትን የስንት ወር እንደሆንኩኝ እንግዲህ እሱን ታሳውቁኛላችሁ ማለት ነው። ከዚህ በኋላ ያለውን ስለ እርግዝናዬም ሁኔታ ስላለውም ሁኔታ በሰፊው እናወራለን ማለት ነው። እንግዲህ ይሄ እንደምታዩት መቼም እርግጠኛ ነኝ በብዛት አብዛኛዎቻችሁ 6 ወር 5 ወር 9 ወርም ልትሉ ትችላላችሁ፣ የገመታችሁም ትኖራላችሁ። እና እውነት ለመናገር አሁን ይሄ በመጽሐፉ ስጽፍ ብዙ ከመቀመጥ የተነሳ የመጣ ቦርጭ ነው። አንዳንድ ነገሮችን ስናደርግ ጤናችን ላይም ሰውነታችን ላይም በጣም ብዙ ነገራችን ላይ እንግዲህ ችግሮችን እንፈጥራለን ማለት ነው። እውነት ለመናገር በጣም ነው የተቸገርኩት። ብዙ መንገድ ለመሄድ ይከብደኛል። ስራዎቼን በቅልጥፍና ለመስራት እያስቸገረኝ ነው እና ያለው ይሄ ሁሉ ቦርጭ እንግዲህ የጤና ነው ብዬ ለማሰብ ይከብደኛል። እና እስካሁን የደም ግፊቴንም የስኳርም ተለክቻለሁኝ። እግዚአብሔር ይመስገን እስካሁን ደህና ነኝ። ስለዚህ ደህና ነኝ ብዬ ደግሞ ዝም ብዬ በዚሁ እንዲቀጥል አላደርገውም። አንደኛ ያው እድሜያችንም ከ40 በላይ ከ45 ዓመት እንደዚህ ስንሆን ሰውነታችንም ክብደታችንም እየጨመረ ይመጣል እና እሱም ራሱን የቻለ ተጽዕኖ አለው። ከዛ በላይ ግን ያው ቁጭ ማለት ለረጅም ሰዓት እንቅልፍ ማጣት ካለው ከስራ ሁኔታ አንፃር ራሳችንን አለማየታችን ነገ ከነገ ወዲያ በህይወታችን ላይ ዋጋ ያስከፍለናል እና አሁን ራሴ ላይ ለመስራት ቆርጬ ተነስቻለሁኝ። እንግዲህ ኪሎዬን አሁን ይህንን ቪዲዮ ከመቅረጼ በፊት ፋርማሲ ሄጄ ተለክቻለሁኝ እና 73 ይላል 72 ነጥብ እንደዚህ እየዋዠቀ ነው። ዞሮ ዞሮ 73 ነው የሚሆነው። ስለዚህ ጎል አስቀምጫለሁ። ያ ጎል ምንድነው? በሁለት ወር ጊዜ ውስጥ 10 ኪሎ የመቀነስ የምቀንሰው በምን አይነት መንገድ ነው የሚለውን እንግዲህ በስፖርት በምግብ ለማስተካከል ነው እንግዲህ ያሰብኩት ማለት ነው። ምን አይነት ስፖርት ሰርቼ ምን አይነት ምግብ በልቼ እንግዲህ ይሄንን ጎሌን ከግብ አደርሰዋለሁ የሚለውን እንግዲህ 10 ኪሎን ካራገፍኩኝ በኋላ ይሄንን ቦርጭ እንግዲህ ካጠፋሁኝ በኋላ ነው እንግዲህ ምሰራላችሁ። መሀል ላይ አዳዲስ ነገሮችን አሁንም ብዙ አዳዲስ ነገሮች ስላሉ እነዛን አዳዲስ ነገሮችን እሰራለሁኝ። ብዙ እናቶች እንደኔ በእኔ አይነት መንገድ እየሄዱ ያሉ እናቶች አሉ። ራሳቸው ላይ መስራት ያቆሙ እናቶች አሉ። እና እንግዲህ ያው እኔ ከመጀመሪያውም ጀምሬ የምታውቁኝ እንግዲህ ራሴ ላይ ለውጥ በማምጣት ራሴ ላይ በመስራት ነው። እና አሁንም ራሴ ላይ ሰርቼ ያለውን ለውጥ ለእናንተ ለቤተሰቦቼ ለማሳየት እንግዲህ ከዛሬ ጀምሮ ነው እንግዲህ አንድ ብዬ ቪዲዮ ለመስራት እና ስፖርትን ሰውነቴንም ምግቤንም ለማስተካከል የተነሳሁት። ይሄንን ቻሌንጅ እንዴት እንዳለፍኩት እንዴት እንደከበደኝ እንዴት እዘልቀዋለሁ አልዘልቀውም ወይስ ጎሌንም በትክክል አላማዬን አሳካለሁ አላሳካም የሚለውንም ነገር ከከበደኝም
ድል አድርጌም አሸንፌ የእውነትም 10 ኪሎ የምቀንስም ከሆነ እሱን እንግዲህ ያው ቪዲዮ ሰርቼ አብረን እናያለን ማለት ነው። ይህን ሁሉ ዋጋ የከፈልኩበትን መጽሐፌን በመግዛት እና ለወዳጅ ለዘመድ ለምትፈልጉ ሰዎች ስጦታ በመስጠት አብሮነታችሁ አይለኝ እላለሁኝ። በሚቀጥለው ደግሞ ሌሎች አዳዲስ ነገሮችን ይዤ እመጣለሁኝ። አመሰግናለሁ።